ሙከየፍ ስር ተኝቶ ማሬ ጃዛ ተጨመንደ የሚልሽን እኔ እሱን ብትቀልድ ጉዳይ አይደለም፣ አያገባኝም። አይደለም ይወር ደሞዝሽን ኢትዮጵያ መሬትም ካለ ሸጠሽ አብዮ አያገባኝም። እኔ ይሄ ሙከየፍ ስር ተኝቶ ባሬ ሴትዮሽ ጃዛ ፈቅድም እንደሚለውን ወንድ ባናተ ተተከልበዩ ነጫጭባ ሰርቶ ይብላ ውጣ በዩ ሰርቶ እንደ ባንጋሪዎቹ ላብላ ብሎ አንቺ ጃዛ ስትወጪ ገላውን ትጥብሎ ፋ ብሎ ሽቶን ዶዶራንቱን አድርጎ ይጠብቅሽ። ምን አባቱ ይሰራል? ልክ ወር ጠብቁ ልክ እሷ እኮ አልተኛችም እያሉ አፍ ነው የከፈተ ማሬ ሴትዮሽ ጃዛ ፈቅድሽ ምንዴ አመጭም እንዲ ናፍቀሽኛል። የናፈቀው ብሯን ነው እሷን አለኝ። እኔ ብዙ ሜሴጅ ይደርሳል። እኛ የዱባይ ወንዶችን አትስደብን መሲ ሴቶች እኮ ናቸው። አንተስ ማናባሁ ሙከየፉ ስር ተኛ አደግ ስራ ሰራ ከኢትዮጵያ መጣሁ ልሰራ አይደለ ወር ጠብቀክ ተኝቼ እኮ ነው እስካሁን አልተነሳሽም እንዴ? ምን አባት ትሰራለህ? ውጣ ስራና ብላ ተሸክመ ብላ ሙከየፍ ስር ተኝተህ ምንድን ነው የምትሰራው? ሙከየፍ ስር ተኝታችሁ የሴት ብር የምትበሉ ጆከር መጣ ወንዶችን ስንረግጣቸው ጆከር ይግባ ወንዶቼ ነው አይግባው